6 ሰዓት ከ20 ላይ አንዷ ከጉባኤ ላይ ብድግትልና ትንቢት ትናገራለች። ልክ አምልኮ ሊያልቅስ ምን ብላ ትናገራለች? አንተ ሰውዬ 8 ሰዓት ላይ ወደ አሜሪካ በረራ ታደርጋለህ አለችው። አንዱ 6 ሰዓት ከ20 ነው የሚበራው። ስንት ሰዓት? 8 ሰዓት። ሰውየው ፓስፖርት የለውም። ከዛ አቆመችውና ከተናገረችው በኋላ ታምናለህ ወይ ሲል ልክ አምልኮ አልቆ ወደ ውጪ እንደዚህ ሰው ሲወጣ ስፔሻል የሆነው የአሜሪካ ስፔሻል ፎርስ ከበበውና ሰውየውን በሰንሰለት አስገባና በመኪና ውስጥ አስገብቶ አርጎ በአውሮፕላን ጭኖ አሜሪካ እዛ ደርሰው ለካ ሰውየው አንድ እነሱ የሚፈልጉትን አሸባሪ ይመስላል። ጽም አቆራረጡ መላጣው እና ዲኤንኤውን መርምረው ምን ብሎ ካዩ በኋላ መጡ። ሶሪ በጣም ሶሪ ለተፈጠረው ስህተት። እንዲህ አይነት ሰው ፈልገን አንተን ይመስላል ይሄው ፎቶ አንተን የሚመስል ሰው ነው። ግን አሁን ይሄን ጥፋታችንን በሆነ ነገር መካስ እንፈልጋለን። ምንድነው አለ ሰው ዘናው ከፈለክ እዚያ አሜሪካ መኖር ትችላለህ። የመኖሪያ ፈቃድ ይሰጣል፣ ፓስፖርት ይሰጣል። አልፈልግም ካልክ ደግሞ ወደ ጋና መመለስ ትችላለህ። ሰውየው ዘና ብሎ ጌታ ተናግሮኝ ነው የመጣው። ወሬ ድሮም ያለው ጌታ ተናግሮኝ ነው። ስሙ ይባረክ። ከተናገረ አይጠቅምም ይሄ ታዲያ። አሁን የቻይና ዕቃ ስለበዛ እውነተኛ የአሜሪካ ጫማ የለም። የለም ወይ? እኔ አለ ነው ማለት ፎርጅድ ብር ስለበዛ ያኛው የለም። እንደው ይሄ ፎርጅድኛ ያሰቃየናል፣ ያኛውንም ብር አልፈልግም ብሎ የሚጥል ሰው አለ? የለም። እጃችንን ማሰልጠን ነው፣ አይናችንን ማሰልጠን ነው። አሁን ባንክ ቤት ሰራተኞች ብር እየቆጠሩ በእጅ ያቃሉ። ፎርጅድ እንዲያርገው ጎትቶ ያወጣል። ለዛ ሰልጥን አንተ እንጂ ፎርጅድ ትምህርት ተሰጥቶ ፎርጅድ ራሱ ያልቃል? አያልቅም። እውነተኛውን በደንብ ካወቅ ፎርጅዱ ሲመጣ በእጅ ትለያለህ። በቃ እቺ ወስላታዋ ነች። ፎርጅድ ስለ